ሰላም የስፖርት ቤተሰቦች እንኳን ወደ ቻናሉ በደና ተመለሳችሁ። እንደተለመደው የትኩስ መረጃዎች ላደርሳችሁ ተገኝቻለሁ። ዛሬም እንደተለመደው የምናነሳቸውና የምናወራቸው በርካታ መረጃዎች አሉን። ስለዚህ ቪዲዮ ላይክ ማድረጋችሁን፣ የደውል ምልክቷን በመጫን የማስታወቂያ ደውሏን ማብራታችሁን እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የዝውውር መስኮት ለመዘጋት አሁን የቀረው 10 ቀናት ብቻ ሲሆን ገበያው በጣም የተጠመደ እና ብዙ ነገሮች እየተከናወኑበት ይገኛል። ሳቪኞ ወደ ቶተንሃም ሆትስፐር የሚሉ ርዕሰ ጉዳዮችን ቅድሚያ እናደርሳችኋለን። የዝውውር መስኮት ለመዘጋት አሁን የቀረው 10 ቀናት ብቻ ሲሆን ገበያው በጣም የተጠመደ እና ብዙ ነገሮች እየተከናወኑበት ይገኛል። ሳቪኞ ወደ ቶተንሃም ሆትስፐር የስምምነቱ ሁኔታ ቶተንሃም ሆትስፐር ብራዚላዊውን የመስመር ተጫዋች ሳቪኞን ለማስፈረም ከማንቸስተር ሲቲ ጋር በመርህ ደረጃ ስምምነት ላይ ደርሷል። ሳቪኞ የቶተንሃምና የአሰልጣኙ አንጄ ፖስቴኮግሉ የዝውውር መስኮት ከተከፈተበት የመጀመሪያ ቀን ጀምሮ ዋነኛ ኢላማቸው ነበር። ፔድሮ ኔቶ የሌላ ክለብ አማራጭ ቢሆንም የቶተንሃም ዋነኛ ፍላጎት ግን ሳቪኞ ነበር። የዝውውር ክፍያው ከዚህ ቀደም ይወሩ ከነበሩት 75 ሚሊዮን በላይ አጠቃላይ ክፍያው 80 ሚሊዮን ቋሚ ወይም አዶንስ 5 ሚሊዮን አጠቃላይ 85 ሚሊዮን ነው። ይህም ለማንቸስተር ሲቲ ትልቅ ሽያጭ፣ ለቶተንሃም ደግሞ ትልቅ ዝውውር ነው። የቀጣይ እርምጃ ሳቪኞ ለሕክምና ምርመራ እና ውል ለመፈረም የቃል ፍቃድ አግኝቷል። በቅርብ ሰዓታት ውስጥ ሰነዶች ተለዋውጠው ዝውውሩ ሙሉ በሙሉ ይጠናቀቃል። ኦማር ማሙሽ ወደ ቶተንሃም በሳቪኞ ብቻ አያቆምም። ከተጫዋቹ ኦማር ማሙሽ ጋር በግል ጥቅማ ጥቅሞች ላይ ከቀናት በፊት ስምምነት ላይ ደርሰዋል። ተጫዋቹ ወደ ቶተንሃም ለመቀላቀል ዝግጁ ሲሆን በክለቦች መካከል ያለው ድርድር ገና ሙሉ በሙሉ ባይጠናቀቅም ዝውውሩ በቅርብ ቀናት ውስጥ ሙሉ በሙሉ ያልቃል ተብሎ ትልቅ ተስፋ ተጥሎበታል። የማንቸስተር ሲቲ የዝውውር እንቅስቃሴዎች ማንቸስተር ሲቲ የ22 ዓመቱን የፓልሜራስ መስመር ተጫዋች አላን ለማስፈረም ጥረቱን ያፋጥናል ተብሎ ይጠበቃል። ተጫዋቹ የ100 ሚሊዮን ዩሮ ውል ማፍረሻ ቢኖረውም ሲቲ በ30 ና በ40 ሚሊዮን ዩሮ መካከል በሆነ ክፍያ ለመጨረስ ይፈልጋል። ተጫዋቹም ለሲቲ አው በማለት ሀሳቡን አጋርቷል። ኢንዞ ፈርናንዴዝ በሲቲና በቸልሲ መካከል እስካሁን ምንም አይነት ይፋዊ የክለብ ለክለብ ግንኙነት የለም። ነገር ግን ማንቸስተር ሲቲ ከተጫዋቹ ወኪል ዣቬር ፓስቶሬ ጋር ንግግሩን ቀጥሏል። ይህም ሲቲ አሁንም ስለ ኢንዞ እያሰበ መሆኑን ያሳያል። የኒኮላስ ጃክሰን ሁኔታ በቸልሲ ቤት እንመልከት። የክለቦች ፍላጎት አስቶን ቪላ፣ አትሌቲኮ ማድሪድ እና ናፖሊ ተጫዋቹን ይፈልጉታል። የአትሌቲኮ ማድሪድ ዳይሬክተር ከተጫዋቹ ወኪሎች ጋር በለንደን ተገናኝተው ተነጋግረዋል። ቸልሲ ጃክሰን በቋሚነት ብቻ መሸጥ ይፈልጋል፣ በውሰት መስጠት አይፈልግም። አትሌቲኮ ማድሪድ በብድር ወይም በውሰት ለመውሰድ ቢፈልግም አስቶን ቪላ በቋሚነት ለመግዛት ድርድር ካደረገ ቸልሲ ለአስቶን ቪላ ቅድሚያ ይሰጣል። ማርቲን ዙቢሜንዲ እና ማይልስ ሉዊስ ስኬሊ ሌላው በአርሰናል ቤት የምንመለከተው ርዕሰ ጉዳይ ይሆናል። ማይልስ ሉዊስ ስኬሊ አሰልጣኝ ሚኬል አርቴታ እንደገለጹት ማይልስ ሉዊስ ስኬሊ የትም እንደማይሄድ እና 100% በአርሰናል እንደሚቆይ አረጋግጠዋል። ማርቲን ዙቢሜንዲ ከሪያል ማድሪድ እና ከሌሎች ክለቦች ጋር ስሙ ቢያያዝም አርቴታ ዙቢሜንዲ ለእኛ አስፈላጊ ተጫዋች ነው፣ እዚሁ ይቆያል በማለት የዝውውር ወሬዎችን ሙሉ በሙሉ ዘግቶታል። ፋብሪዚዮ ሮማኖ በዚህ መልኩ የዝውውር መረጃዎችን በማህበራዊ የዩቲዩብ ድረገጹ ይፋ አድርጓል። ካርሎስ ባሌባ ወደ ማንቸስተር ሌላው የምንመለከተው ርዕሰ ጉዳይ ይሆናል። የዝውውር ዋጋ ስምምነት ማንቸስተር ዩናይትድ መጀመሪያ ያቀረበው የ60 ሚሊዮን ፓውንድ ሂሳብ ውድቅ ቢደረግም አሁን ላይ ከ65 ሚሊዮን ፓውንድ በላይ በሆነ ሂሳብ ዝውውሩ ለማጠናቀቅ ከብራይተን ጋር የመጨረሻ ንግግር ላይ ይገኛሉ። ብራይተን ባለፈው ዓመት ለተጫዋቹ ከ100 ሚሊዮን በላይ ፈልጎ የነበረ ቢሆንም አሁን ላይ ዋጋውን ቀንሷል። የግል ውል ስምምነት ማኑኤል ፔሌግሪኒ ወይም ማይክል ካሪክ የሚመሩት ዩናይትዶች ከተጫዋቹ ጋር የ5 ዓመት የግል ውል ስምምነት በሙሉ ድምጽ አጠናቀዋል። ተጫዋቹ ወደ ማንቸስተር ዩናይትድ ለመጓዝ አረንጓዴ መብራት እየጠበቀ ነው። የሕክምና ምርመራ እቅድ ክለቦች በክፍያ አወቃቅሮ ስትራክቸር ላይ ሙሉ ስምምነት ላይ እንደደረሱ ተጫዋቹ ፈጣን የሕክምና ምርመራ ለማድረግ ዝግጅቱን ጨርሷል። የጉዳት ሁኔታ በባሌባ በኩል በቅድመ ውድድር ዝግጅት ወቅት የቁርጭምጭሚት ጅማት ጉዳት የገጠመው ቢሆንም ጉዳቱ ከባድ ስላልሆነ ዝውውሩን አያስተጓጉለውም ተብሏል። ሆኖም ወደ ሜዳ ለመመለስ ከ2 እስከ 3 ሳምንታት ሊወስድበት ይችላል። ዩናይትድ አንድሬ ሳንቶስ ዩሪ ቲልማንስን ካስፈረመ በኋላ ባሌባ የዚህ ክረምት 3ኛው የአማካይ ክፍል ፈራሚያቸው ይሆናል። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስላል። የዝውውር ዜናዎችን በየቀኑ ለማግኘት ቪዲዮውን ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና የማስታወቂያ ደውሏን ማብራታችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።